ናችሁ ዛሬ አንድ አሪፍ ነገር እንትን ልበላችሁ። ዳታ ስትሞሉና ገንዘባችሁ እያለቀና እንዲሁም ባትሪያችሁን በጣም እየጨረሰባችሁ ያለ ከሆነ እሱ እንዴት ማስተካከል እንደምትችሉ አሳያችኋለሁ ማለት ነው። ምንድነው የምታደርጉት? ፕላይ ስቶር ውስጥ ትሄዳላችሁ። ይሄ ሁለት እንትን ነው የምታገኙት፣ ሁለት ጥቅም። አንደኛ ዳታችሁ ስታበሩ ራሱ እናንተ ምንም ሳታውቁ በራሱ ጊዜ ዳታችሁን እየጨረሰባችሁ ካላችሁ፣ ሌላው ደግሞ ባትሪያችሁን በጣም እየጨረሰ አንዳንዴ ባትሪ ምንድነው የዳታውን ኦን ስናደርግ በጣም ኦቨር እንትን ይላል፣ ይቀንስብናል ባትሪያችን ማለት ነው። እሱን ለመከላከል ምን ማድረግ አለብን? ከፕላይ ስቶር ውስጥ ትሄዳላችሁ። ከዛ ምንድነው የምታደርጉት? ከራሳችሁ ፕሮፋይል ላይ ትሄዳላችሁ ማለት ነው። እዚህ ላይ አሁን ለምሳሌ እኔ ፕሮፋይል ይሄ ነው። ይህን ክሊክ ታደርጉታላችሁ ማለት ነው። እነዚህ ስታደርጉት ምን ሴቲንግ የሚል ከታች ታገኛላችሁ። ስክሮል አድርጋችሁ ሴቲንግ የሚል እዚህ ጋር ሴቲንግ የሚል አለ ማለት ነው። ይሄንን ክሊክ ታደርጉታላችሁ። ይሄንን ክሊክ ስታደርጉት ከዚህ ሊስቶች ውስጥ የቱን ትመርጣላችሁ? ኔትወርክ ፕሪፈረንስ የሚል ክሊክ ታደርጋላችሁ። ኔትወርክ ፕሪፈረንስ የሚለውን ክሊክ ታደርጉታላችሁ ማለት ነው። ይሄንን ክሊክ ታደርጉታላችሁ። ከዚህ ውስጥ ብዙ ነገሮች የምታስተካክሏቸው ነገሮች አሉ። ለምሳሌ አሁን እዚህ ጋር እንሂድ። ይሄንን ለምሳሌ አፕ ዳውንሎድ ፕሪፈረንስ የሚል አለ። ይሄኛውን አሁን ክሊክ ስታደርጉት ስንት ኦፕሽን አለ መሰላችሁ? ኦቨር ኤኒ ኔትወርክ፣ ኦቨር ዋይፋይ ኦንሊ፣ አስክ ማይ ኤቭሪ ታይም የሚል አለ። ይሄ ማለት የመጀመሪያው ኦቨር ኤኒ ኔትወርክ ነው። ይሄ ባይ ዲፋልት የሚሆነው ራሱ ማለት ነው፣ ሴቲንግ ካላስተካከላችሁት። ይሄ ማለት ምንድነው? ዳታ ስትከፍቱ አንደኛ አፕዴት የሚደረጉ ነገሮችን ፕላይ ስቶር ላይ አፓችሁን አፕዴት ያደርጋቸዋል ራሱ ካለ እናንተ ፍቃድ፣ ከእናንተ ፍቃድ ውጭ ማለት ነው። ሌላኛው ደግሞ ታች ወረድ ስትሉ ኦቨር ዋይፋይ ኦንሊ የሚል አለ። ይሄ ደግሞ ምንድነው? ዋይፋይ ስታገኝ አፖችን አፕዴት አድርጋችሁ ብላችሁ ወይም ዳውንሎድ እንዲያደርግ እየፈቀዳችሁለት ነው ማለት ነው። ስለዚህ አሁን እናንተ የምታደርጉት የትኛውን ነው? መጨረሻ ላይ ያለዋን አስክሚ ኤቭሪ ታይም የሚለውን ክሊክ ታደርጉታላችሁ ማለት ነው። እንደዚህ ስታደርጉ ምንድነው? አንደኛ ዳታችሁ ውስጥ ለውስጥ እናንተ ዳታ ስትከፍቱ አይቆርጥባችሁም። ሁለተኛ ባትሪያችሁን ሚኒማይዝ እያደረጋችሁ ነው ማለት ነው። ይህችን ክሊክ አድርጋችሁ ትወጣላችሁ ማለት ነው። አሁንም እንደገና ከታች ወረድ ብላችሁ አውቶ አፕዴት አፕስ የሚል አለ። ይሄ ደግሞ በራሱ አፕዴት እንዲያደርግላችሁ አፖችን ዳታ ሲያገኝ ወይም ዋይፋይ ሲያገኝ አፕዴት ያደርጋል ማለት ነው። ስለዚህ ይህንንም ምን ታደርጉታላችሁ? ክሊክ ታደርጉና ከዚህ ላይ ምን ይላል መሰላችሁ? አሁን ምንድን ነው ያደረኩት? የእናንተ ይሄኛውን የመጀመሪያውን ነው ባይ ዲፋልት የሚያደርገው። ስለዚህ እኔ አሁን ይሄን አስተካከልኩት። ይሄን መሆን ያለበት ትክክለኛው መጨረሻ ላይ ያለውን ነው። ይሄኛውን ክሊክ ታደርጉታላችሁ ማለት ነው። ይሄንን ዶንት አውቶ አፕዴት አፕስ፣ ያ ማለት ከእናንተ ስትፈቅዱ ብቻ ነው አፕዴት ማድረግ የሚችለው። በዋይፋይም ቢሆን በዳታም ቢሆን እናንተ ካልፈቀዳችሁ በራሱ ጊዜ አፕዴት አያደርግባችሁም ማለት ነው። ስለዚህ ቺን ክሊክ ታደርጋላችሁ። ስለዚህ በዚህ መንገድ ታስተካክላላችሁ ማለት ነው። በነገራችን ላይ የባትሪውን ሚኒማይዝ እና የእንትኑን ደግሞ የዳታችሁን እንዳይቆጣጠርባችሁ ብቻ አይደለም፣ ስልካችሁ እንዳይንቀረፍም ያደርግባችኋል ማለት ነው። ስልካችሁ 3 ጥቅሞችን ታገኛላችሁ ማለት ነው። እንዳይንቀረፈፍ ያደርጋችኋል ማለት ነው። አክቲቭ ይሆናል ስልካችሁ። ታች ስትነጉ ምናምን ስትሰሩ አያዝጋችሁ ማለት ነው። ስለዚህ አሁንም እንደዚህ አድርጋችሁ ትወጣላችሁ ማለት ነው። አሁንም ደግሞ ከታች ዝቅ ብላችሁ ምን የሚል አለ? አውቶ ፕላይ ቪዲዮ የሚል አለ። ይሄንን ክሊክ ታደርጉታላችሁ። አያችሁት? አሁን ያደረኩት ምንድነው? በዋይፋይ እንትን እንዲለው፣ ግን እናንተ ሪኮመንድ የሚደረገው ለእናንተ ይሄንን ታችኛውና ታች ያለውን ዶንት አውቶ ፕላይ ቪዲዮ የሚለውን ነው። በዚህ መንገድ ታስተካክሉታላችሁ ማለት ነው። ይሄ ቀላል ነገር አይደለም። ብዙ ጥቅሞችን ነው የምታገኙበት። አንደኛ የዳታችሁ እንዳያልቅባችሁ ዳታ ኦን ስታደርጉ፣ ሌላኛው ደግሞ ባትሪያችሁን ሚኒማይዝ ያደርግላችኋል ወይም ይቆጥብላችኋል። ሌላው ስልካችሁ እንዳይንቀረፈፍ ስትጠቀሙ፣ የተለያዩ አፕሊኬሽን ስትጠቀሙ እንዳይንቀረፍ ያደርግላችኋል ማለት ነው። በዚህ መንገድ አስተካክላችሁ መጠቀም ትችላላችሁ። እንደዚህ ያለ ቲፖች እንዲደርሳችሁ ቪዲዮውን ላይክ እና ዩቲዩብ ላይ ያያችሁ ከሆነ ሰብስክራይብ አድርጉ። እንዲሁም ደግሞ ቲክቶክ ላይ ያያችሁ ከሆነ ፎሎ እና ላይክ
አድርጉ። እንደዚህ ያለ ነገሮች ለእናንተ ኖቲፊኬሽን እንዲደርሳችሁ ቪዲዮ ስለቅ ማለት ነው። ቴንኪው አመሰግናለሁ። መልካም ጊዜ